ሰላም እንዴት ናችሁ? በ2018 ኤግዚት ኤግዛም ያለፋችሁ እንኳን ደስ አላችሁ ለማለት እወዳለሁ። ያላለፋችሁ ደግሞ ከሁለት ወር በኋላ ሰኔ አካባቢ በድጋሜ ፈተናው ስለሚሰጥ ራሳችሁን ማዘጋጀት አለባችሁ። በዛሬ ቪዲዮ በኤግዚት ኤግዛም ዲስኳሊፋይድ የሆኑት ተፈታኞች የትምህርት ምዘናና ፈተናዎች ኤጀንሲ ምን እንዳለ ነግራችኋለሁ። የኤግዚት ኤግዛም ቅሬታ አቀራረብንም አሳያችኋለሁ። የትኞቹ ቅሬታዎች ናቸው ተቀባይነት ያገኙት የሚለውንም በዛው አሳያችኋለሁ። ከ2 እስከ 4 ነጥብ የመጨመር ፕሮባቢሊቲ ያላቸው ዲፓርትመንት እነማን ናቸው የሚለውንም በዛው አሳያችኋለሁ እና የመሳሰሉትን መረጃዎች እነግራችኋለሁ። ስለዚህ እንደተለመደው ሰብስክራይብ፣ ሼር፣ ላይክ እና ኮመንት በማድረግ ፍቅራችሁን ልትገልጹልኝ ትችላላችሁ። አሁን በቀጥታ ወደ መረጃው እንሂድ። በ2018 ሚድየር ኤግዚት ኤግዛም ላይ ተማሪዎች ለምን ዲስኳሊፋይድ ሆኑ? ሪዝን ፎር ዲስኳሊፊኬሽን። የመጀመሪያ ውጪ ላይ ወይም ደግሞ በፈተና መስጫ አቅራቢያ ወይም ደግሞ በዛ አካባቢ በሌላ ሰው ያስፈተኑ እነዚህ ቶታሊ ዲስኳሊፋይድ ሆነዋል። ዲስኳሊፋይድ ብቻ አይደለም ኤንጂም ተብለዋል። ኤንጂ ሚንስ ኖ ግሬድ ቶታሊ ማለት ነው። ይህም የሆነበት ፔመንት በመክፈል የተለያዩ ጥቅማ ጥቅሞችን በመስጠት ሌላን ሰው በማስፈተን ሙከራ ያደረጉ ወይም ደግሞ የተፈተኑላቸው ቶታሊ ውጤታቸው ኤንጂ ዊዝ ዲስኳሊፊኬሽን ሆኗል። በሁለተኛ ደረጃ ዲስኳሊፋይድ ዊዝ ኤንጂ የሆነበት አቴንዳንስ ነው። አቴንዳንስ ትልቅ ቫልዩ ቪዲዮ ላይ አስረድቻችኋለሁ። አሁንም ተፈታኝ ሳይገባ በሌላ ሰው ውጭ ላይ ወይም ደግሞ ፈተና መስጫ አቅራቢያ ላይ ሆነው በማስፈተን ይህን የፈጸሙ ቶታሊ ዲስኳሊፋይድ ሆነዋል፣ ኤንጂም ሆነዋል። ሌላው ከሴፍ ብሮሰር ውጪ የሰሩ ተማሪዎች ያ ማለት ኤአይን ወይም ደግሞ ቻት ጂፒቲን የተጠቀሙ ተማሪዎች አሁንም በድጋሜ ምን ሆነዋል? ዲስኳሊፋይድ ዊዝ ኤንጂ ሆነዋል። ይህ እንዴት ትምህርት ሚኒስቴር እንዴት ሊያቅ ቻለ? ያ ማለት በክሮም ሰራችሁ፣ በሴፍ ኤግዛም ብሮሰር ሰራችሁ፣ በሌላ ብሮሰር ሰራችሁ እንዴት ሊያቅ ቻለ የሚለውን ጀስት እነሱ አሁን ኦልሬዲ የሚጠቀሙት ሶፍትዌር በጣም አድቫንስድ የሆነ ሶፍትዌር ነው። ፈተናውን ተፈትናችሁ ስትልኩ ጀስት ይሄ በክሮም ነው የተሰራው፣ ይሄ በሴቭ ኤግዛም ብሮሰር ነው የተሰራው ብሎ የሚያሳይ ሶፍትዌር ነው እየተጠቀሙ ያሉት። ምናልባት ከዚህ በፊት ከ2 ዓመት በፊት እንደዛ አይነት ሊሆን ይችላል። ጀስት ውጪ ላይ ያስፈተናችሁ ተማሪዎች አልፋችሁ ሊሆን ይችላል። አሁን ግን ቴክኖሎጂካል አድቫንስመንት አለ። ጀስት የዛሬ 2 ዓመቱን አሁን ላይ ይሰራል ማለት ትንሽ ስለሚከብድ በዋነኝነት ያላቸው ሶፍትዌር ፈተናዎቹ በምን ብሮሰር እንደተሰሩ ዲቴክት ማድረግ የሚችል ሶፍትዌር ስለሆነ ያላቸው ጀስት በዛ ወይ ሊያውቁ ችለዋል። ስለዚህ ቶታሊ ኤንጂ ዊዝ ዲስኳሊፋይድ ሆነዋል ማለት ነው። የኤግዚት ኤግዛም ቅሬታ አቀራረብ ምን ይመስላል የሚለውን ደግሞ አሁን አሳያችኋለሁ። ከዚህ በፊት እንደነገርኳችሁ ታስታውሳላችሁ። ጀስት አሁን ደግሞ ጀስት ራሱ ፈተና ሪዛልት ዲስፕሌይ የሚያደርገው ላይ ሰሚት ኮምፕላይን ይላል። እዛ በመግባት በራሳችሁ ሳይሆን ሊስት አሉ። ከዛ ሊስት ውስጥ እናንተን የሚመለከተው የትኞቹ ነው የሚለውን በማየት ጀስት ሰሚት ማድረግ ትችላላችሁ። ሌላው ደግሞ ኤግዚት ኤግዛም ቅሬታ እንዴት እናቀርባለን የሚለው ነው። ከዚህ በፊትም ማሳይቻችኋለሁ። ስለዚህ በቀላሉ ትምህርት ሚኒስቴር በፈተና ውጤት በምታዩት ላይ ዲስፕሌይ ያስቀምጧል። ሰሚት ኮምፕላያንት የሚለውን ክሊክ ስታደርጉ ጀስት ሰሌክት ካቴጎሪ የሚል ይመጣል። ወይም ደግሞ ኮምፕላያንት ካቴጎሪ ላይ ሰሌክት ካቴጎሪ ክሊክ ታደርጋላችሁ። ሰሌክት ካቴጎሪ ስር ማይ ሪዛልት ኖት ፋውንድ ውጤታችሁ ሙሉ ለሙሉ ከሌለ፣ ማይ ሪዛልት ዲስኳሊፋይድ ዊዛውት ሪዝን ምንም አይነት ሪዝን ከሌላችሁ፣ አይ ሃቭ ሳይንድ አቴንዳንስ በት ማይ ግሬድ ኢዝ ኤንጂ የምትሉ ጀስት አንዱ እሱ ነው። ሮንግ ጀንደር ኢንፎርሜሽን ያላችሁ እና ሌላ አዘርም ማድረግ ትችላላችሁ። ከነዚህ ውጪ ሊስት ማድረግ ትችላላችሁ። አዘር ካላችሁ ጀስት እዚህ ጋር ዲስክሪፕሽን አለ። ዲስክሪፕሽን ላይ መጻፍ ትችላላችሁ። ዲስክሪፕሽን ላይ መጻፍ የምችሉት ደግሞ ማክሲመም 255 ወርድ ነው። ከ255 ወርድ በላይ አይቀበልም። 255 ወርድ ታረጋላችሁ። ዜን ስልክ ቁጥራችሁን ታስቀምጣላችሁ። ፋይናሊ ሰሚት ኮምፕላያንት ትላላችሁ፣ ትጠብቃላችሁ ማለት ነው። ስለዚህ በኋላ ሲደወልላችሁ ኤቪደንሲያችሁን ይዛችሁ መቅረብ ወይም ደግሞ ኤቪደንሲያችሁን አታች ማድረግ ነው። በእነሱ በሚሰጧችሁ ዌብሳይት አታች ታደርጋላችሁ ማለት ነው። በዚህ ወይ ነው ቅሬታን ማቅረብ የምትችሉት። ሌላው የትኞቹ ቅሬታዎች ናቸው ተቀባይነት ያገኙት የሚለውን እናያለን። ዲስኳሊፋይድ ሆነው ፖይንታቸው ከ50 በላይ ያለ ለምሳሌ 51፣ 52 ወር ከዛ በላይ እስከ 100 ያላቸው
ነገር ግን ዲስኳሊፋይድ የሆኑ ተማሪዎች አክሴፕታንስ ይኖራቸዋል። ያ ማለት ዲስኳሊፊኬሽኑ ሊነሳላቸው ይችላል ማለት ነው። ዊዝ ሪዝን ማለት ነው። ሪዝናቸውን ኮምፕላያንታቸውን ሰሚት በማድረግ ሊነሳላቸው ይችላል። ለምሳሌ 45 አምጥቶ ዲስኳሊፋይድ ከሆነ ዲስኳሊፊኬሽኑ ሊነሳለት ይችላል። ነገር ግን ያ ልጅ ላያልፍ ይችላል። ለምን? 45ቱ ከ50 በታች ነው። ያ ማለት ነጥቡ በትክክል ተሰርቷል። ነገር ግን ተማሪው በፈጸመው ቺቲንግ ምክንያት ዲስኳሊፋይድ ሆኗል። ሶ ዲስኳሊፊኬሽኑ ቢነሳለትም ነጥቡ አያሳልፍም የሚል አንድምታ ነው ያለው። ስለዚህ ስፔሻሊ ከ50 በላይ የመለሳችሁ ተማሪዎች ሰሚት ኮምፕላይንት በማድረግ የራሳችሁን ቅሬታ ማቅረብ ትችላላችሁ። ከ50 በታች ያላችሁን ቅሬታ ማቅረብ ግዴታ ነው። ለምን? ኔክስት ሰኔ ላይም ስትመጡ ቅሬታችሁ ወይም ዲስኳሊፋይድ የሚለው አብሮ ነው የሚመጣው። ስለዚህ እሱ እንዳይደገም ጀስት ነጥባችሁ ብቻ 45 የምትለው ለብቻ 40ም ከሆነ ለብቻ 40ዋ ብቻ ሪዛልቱ ብቻ እንዲኖር ማስደረግ አለባችሁ። ቢያንስ ፌል ነው እንጂ ልትባሉ የሚገባው። ዲስኳሊፋይ ከተባላችሁ ጀስት ሌላ ቺቲንግ እንዳላችሁ ነው የሚያሳያችሁ። ፌል ደግሞ ቺት አላረጋችሁም፣ ነገር ግን ፈተናውን አላለፋችሁም ማለት ነው። ስለዚህ ወድቀናል፣ ዲስኳሊፋይድ ሆን አልሆን የምትሉ ተማሪዎች እሱ ትንሽ ሊጎዳችሁ ስለሚችል ዲስኳሊፋይድ የሚለውን ማስነሳት አለባችሁ ማለት ነው። ሌላው አቴንዳንስ ኖሮት ምንም አይነት ንክኪ የሌለው ዲስኳሊፋይድ የተባለ አሁንም ዲስኳሊፊኬሽኑ ሊነሳለት ይችላል። ሌላውና ዋናው ነገር ዲስኳሊፋይድ ሆኖ ኤንጂ የተባለ ቅጣት ጭምር እንዳለው ተገልጿል። ይህንን ማሳያ ከነ ማሳያ ጭምር እንትን ልላችሁ እችላለሁ። ለምሳሌ 2016 ላይ ሚዲር ላይ ተፈትና የሆነች ልጅ 31% አመጣች። ኦልሬዲ ዲስፕሌይ አድርጌ ላሳያችሁ እችላለሁ። ዜን ኢንድ ኢር ላይ 2016 ኢንድ ኢር ላይ 35 አመጣች። ኦልሬዲ ሁለቱንም አላለፈችም። ዜን 2017 ሚዲር ላይ 35 አመጣች። ምንም አይነት ቺቲንግ የለም፣ ነጥቧ ነው እስካሁን ያለው። ኢንድ ኢር ላይ ኤንጂ ተባለች። ኤንጂ ዊዝ ዲስኳሊፊኬሽን ተባለች። ዜን እቺ ልጅ 2018 ሚዲር ላይ አሁን ሰሞኑን የተፈተኑት የካቲት 17 ጀምሮ የተፈተኑት ላይ 51 አመጣች። 51 አምጥታ ፓስ ተብላለች። ነገር ግን በ2017 ኢንዲር ላይ ዲስኳሊፋይድ እና ኤንጂ ስለተባለች መልሳ ዲስኳሊፋይድ ተባለች። ስለዚህ መጀመሪያ ዲስኳሊፋይድ የተባሉ ኤንጂ የተባሉ አሁንም ቅጣት አላቸው። ኔክስት ፈተና ላይ ትቀመጣላችሁ። ነገር ግን ፈተናችሁ አሁንም ብታልፉ ምንድነው ዲስኳሊፋይድ ነው የሚለው። ለምን? ኤንጂው ይነሳል፣ ነገር ግን ዲስኳሊፋይድ ይሆናል። ይህን ደግሞ የዚችን የልጅ ማሳያ ሚዲር 2018 ላይ 51% አምጥታ ፓስ ሆና ነገር ግን ዲስኳሊፋይድ ነች ተባለች። ያ ማለት ዲስኳሊፋይድ ነው፣ ነገር ግን ኤንጂ አይደለችም፣ ግሬድ አላት ማለት ነው። ኖ ግሬድ የሚለው የለም፣ ግሬድ አላት ግን ዲስኳሊፋይድ ነች። ስለዚህ እንደዚህ እንዳይሆንባችሁ አሁን ቅድም ከ50 በታች ያመጣችሁ ልጆች ጀስት ኮምፕላይንት ማቅረብ አለባችሁ። ቅሬታችሁን አቅርባችሁ ዲስኳሊፋይድ ኤንጂ የሚለውን ማስነሳት አለባችሁ ማለት ነው። ሶ ይህን ይመስላል። ሌላው ትምህርት ሚኒስቴር ያወጣው ጀስት ከ2 እስከ 4 ነጥብ ማስተካከያ የሚኖራቸው ዲፓርትመንቶች እነማን ናቸው የሚለውን ነው። እነዚህ ዲፓርትመንቶች የጥያቄ ስህተት ያላቸው ሆነው ከተለያዩ ተቋማት ቅሬታ የቀረበባቸው እንዲሁም ደግሞ ኢቪደንስ ማቅረብ የቻሉ ዲፓርትመንቶች ከሳይንሱ ጋር ማያይዘው ሊሆን ይችላል። ከተማሩት ትምህርት ጋር በኢቪደንስ ያቀረቡ ተማሪዎች ያ ጥያቄ ራይት ሊደረግ ይችላል ወይም ደግሞ ነጥብ ሊሰጠው ይችላል። ስለዚህ ከ2 እስከ 4 ኖርማሊ አንድ ፈተና 5% ስህተት ሊኖረው ይችላል ተብሎ ኤክስፔክት ስለሚደረግ ከ2 እስከ 4 ድረስ ሊጨመር ይችላል። ከዛ በላይ ከሆነ ግን ፈተናው ሙሉ ለሙሉ ነው ሊጣል የሚችለው ስህተቱ ከዛ በላይ ከሆነ። ስለሆነም አሁንም በተቋማችሁ በኩል መረጃውን ለትምህርት ምዘናና ፈተናዎች ኤጀንሲ በማቅረብ 47፣ 48፣ 49 ነጥብ ያላችሁ ሜቢ 50 የመሙላት ፕሮባቢሊቲ ሊኖራችሁ ይችላል። 50% ነው። ስለዚህ በዛ ወይ ልታስተካክሉ ትችላላችሁ፣ እድልም አላችሁ ብዬ አስባለሁ። ሌላው ትምህርት ሚኒስቴር ያወጣው መረጃ አለ።
በፎርጅድ ዶክመንት የተመዘገቡ ተፈታኞች አሁንም ዲስኳሊፋይድ ሆነዋል። ያ ማለት ፎርጅድ ሌብል 4 ያላቸው፣ ፎርጅድ ሲኦሲ ያላቸው፣ ፎርጅድ የ12ኛ ክፍል አሰርተው ዩኒቨርሲቲ ላይ የተመዘገቡ ተማሪዎች ጀስት ቶታሊ ዲስኳሊፋይድ እና ኤንጂ ነው የተባሉት። ጀስት ሙሉ ለሙሉ ከዲግሪ ሲስተም ውስጥም ተፍቀዋል። ኦልሬዲ ያው የነሱ ስላልሆነ በፎርጅድ ስለሆነ የመጡት ድጋሜም ሊመጡ ስለማይችሉ ቶታሊ ዲስኳሊፋይድ እና ኤንጂ ተብለዋል። ስለዚህ ፎርጅድ ሲኦሲ፣ ፎርጅድ ዶክመንቶችን ከሌቭል ወደ ዲግሪ ያሳደጋችሁ ወይም ደግሞ እየተማራችሁ ያላችሁ ተማሪዎች አሁንም ካላችሁ የራሳችሁን እርምጃ ብትወስዱ ላለው፣ ካለዛ ጊዜያችሁንና ብራችሁን ባታቃጥሉ ጀስት እኔ እንደ አንድ ፐርሰናሊ ጥቆማ እሰጣለሁ። የዛሬው መረጃ ይሄን ይመስላል። አመሰግናለሁ።